ምናልባት ከአሊ ኤክስፕረስ በጣም በርካሽ እቃ አዘናል 4000 የነበረው በ100 ምናምን ብር 400 ምናምን ብር አግኝተን አዘናል ምን የመሰሉ ውድ እቃዎች በርካሽ ዋጋ ገዝተናል በፖስታ እስከ ቤቴ ድረስ መጥቶልኛል የሚል ላይክ ቪዲዮዎችን አይታችሁ ሊሆን ይችላል ቲክቶክ ላይ ማይታችሁ ሊሆን ይችላል እኔም እንደዛ አይቻለሁ እንደዚህ አዘዘን ምናምን ብለው አንቦክስ ያደረጉ እቃዎችን ከፖስታ የተቀበሉት ማለት ነው አይቼ ነበር ሶ ሞክሬው አላውቅም እና ደግሞ ይናከልም ላይክ አያዋለሁ ሳር ነው ብዙም ኬር አልሰጠውም አልፈዋለሁ ዝም ብዬ ማለት ነው እሺ አዘዙ ጉድ ምናምን ነገር ብዬ ማለት ነው ግን ሲናገሩ እስከ 85% እስከ 90% 92 እንደዛ ፐርሰንት ቅናሽ ያለው እቃዎች እዛ ላይ ይሸጣሉ ብቻ እስከ 82 85 90 ምናምን ፐርሰንት የሚቀንሱ ማለት ነው ዲስካውንት ያላቸው እቃዎች እዛ ላይ አግኝተናል ይላሉ ፕላስ ደግሞ ኳሊቲ ያላቸው እቃዎችን ይላሉ እስቲ ልሞክረው ነው እንግዲህ አሁን ይሄን ቪዲዮ የምታዩ ሰዎች ኦርደር አርጋችሁ ማታቁ ከሆነ ማለት ነው አሁን እኔም ማረጋውን አይታችሁ የሚያጋጥማችሁን ነገር ታውቃላችሁ እኔም ማረጋውን አሁን ከዚህ በፊት ኦርደር አድርጌ አላቅም ማስተር ካርድም የለኝም የሚከፈልበት ማለት ነው ኤቭሪቲንግ ፕሮሰሱን ሙሉ ኦርደር ያረኩኝ እቃዎችን እየመረጥኩኝ ሙሉ አሳያችሁና ከመረኝ ነገር ይሰራል ወይስ አይሰራም የሚለውን በዚህ ቪዲዮ ነው የምናየው እንዴት ናችሁ አቤኔዘር ነኝ ሰብስክራይብ ያላደረጋችሁ ሰዎች አዲስ ሆናችሁ ሰዎች ማለት ነው እቺ 5000 እኮ ሰማይ ሆነችብኝ እኮ 5000 አልገባንም አሁን ስለዚህ ዋካችሁን ሰብስክራይብ አድርጉ እኔን ያበረታታኛል ያው ለእናንተ ቀላል ስራ ነው ሰብስክራይብ ማድረጉ እኔ ግን በጣም ሞቲቬት ነው የሚያደርገኝ ሁላችሁም ላይክ ምታረጉ ቪዲዮውን ሰብስክራይብ ያደርጋችሁን ኮሜንት ላይ ምጽፉ ሁላችሁንም አመሰግናለሁ 60% ታችሁ ሰዎችን ሰብስክራይብ ያደርጋችሁ ምክንያቱም ተናገራለሁ 60% ሰብስክራይብ ያደረገ ነው እናንተንም አመሰግናለሁ ሰብስክራይብ ስለምታደርጉ ሰፖርት ስለምታደርጉኝ ኢንስታግራም ላይ ፎሎ አድርጉኝ እና ቴሌግራም ላይ ፖስት እንዳደረኩት አሊ ኤክስፕረስ ልሞክር ብያችሁ ነበር አብዛኞቻችሁ አው ብላችሁኛል በዚህ ቴሌግራም ጆይን አድርጉ ሶ ሞክረዋለሁ 100% እኔ የምታውቁኝ ከሆነ there is nothing fake ማድረገው ነገር የሚያጋጥመኝ ነገር ሁሉ አሳያችኋለሁ ኤቭሪ ዲቴል ማለት ነው ስለዚህ በዚህ ቪዲዮ እሱን እንትንላለን ብዙም አላውራ ቪዲዮ ረጅም ሊሆን ስለሚችል ማለት ነው ካወራው ኢንትሮዳክሽን ላይ ብቻ ወደ ቪዲዮ በጣም የሚያስቅ ነገር ልንገራችሁ ቪዲዮ እንደጀመርኩኝ ሁለት ቀን ሙሉ ማለት ነው ይሄ ቪዲዮ ካዲሶን ቀርጸው ሁለት ቀን ሙሉ ሪከርድ ሳረገ የነበረው እኔ አሊ ኤክስፕረስ እና አሊባባ ተምታቶብኝ አሊባባ ላይ ፈልጌ ወይኔ ጌታ ሆይ አልገባችሁም ምን ታይም እንዳጠፋሁኝ በአሊባባ ማለት ነው ኤኒዌይስ ወደ አሊ ኤክስፕረስ ተመልሻለሁ what a waste of time በእውነት ነው የምላችሁ ምን ያክል ታይም ዌስት እንዳደረኩኝ አልገባችሁም ብቻ አካውንት ክሬት አድርጌያለሁ እዚህ ጋር እንግዲህ ከአሊ ኤክስፕረስ ትንሽ እማራለሁ ብዬ ተስፋ አደርጋለሁ ሰርች ናርክ የሚፈልጋቸው ነገሮች አሉ ለምሳሌ አካውንት ከፍቻለሁ ምን ማለት ነገር የለም በነገራችሁ ላይ አካውንት ብቻ ነው ክሬት አድርጉት ሬጂስተር ዊዝ ጉግል ብዬ ገባሁኝ ሌላ አካውንት ነገር የለም እዚህ ጋር ባንድራው ኢትዮጵያ አርኩት ለኢትዮጵያ ብር አርኩት ከረንሲውን ባክ ሰርች ናርክ እንደ ፈርስት ቲንግ የምፈልገው ስታንድ ተሰብሮብኛል ስለዚህ ኒው ኦኬ እሺ ያ obviously እንደዛኛ ተማሳይ ነው እንደ አሊባባ ማለት ነው እየተቃጠልኩ ነው እውነት ነው ብራችሁ አሁን 4000 የነበረው በስንት ነው እሺ ብዙ እንተናለው ይቀንስልኛል ኤኒዌይስ ፈልክ ስለዚህ እኛው ማለት ነው 1100 ብር አሪፍ ፕራይስ ነው ስለዚህ አሪፍ ፕራይስ ነው አንድ ነው የምፈልገው ፍሪ ሺፒንግ እንዴት ነው ላይቭ ባረጋውና ባማክራችሁ ደስ ይላል እኛው ሪንግ ላይት I'm not sure
ግዴታ ያስፈልገኛል ብዬ አላውቅም። ብቻ 200 ምናምን ብር ነው 30% ኦፍ ዱድ። እሺ ነው ኤርፖርት ይባላል። ኤርፖርት ኬዝ አይደለም ኤርፖርት። እሺ 20 ኦሪጂናል ነው። ኦኬ እሺ 3000 አለ። እኔ ይናክል ሚውዚክ ፕሮዲዩሰር ማለት ነው እና ኤክስፔንሲቭ አልፈልግም። ይርብ ምንድን ነው የምትባለው ላስቲኳን ነገር ያለችው ይሆን እሱን እመርጣለሁ። ስለዚህ ይሄ 30% ቻን ከዛ አይ ቲንክ ዌልካም ዴ መሰለኝ የሚባለው ካልተሳሳት ሁለተኛ ይሄን ያዘዝኩት እንግዲህ አላቀ 1000 ምናምን ብር ነበር የሚሸጠው 85% ቀንሰው ማለት ነው ጋይስ። እንግዲህ እንደምታዩት ኤርፖርት አገኘሁ። ቻርጀር እንኳን አለኝ። ለምን ቻርጀር ያልኩት ከሞን ላይትሽ ዋየርለስ እሱንም እፈልጋለሁ። ይሄ ያለኝ አይረባም የማይረቡ ናቸው እንዳልኩ አቺና ነው የምፈልገው 1000 ምናምን ብር። እሺ ትንሽ ቀነሳለ ያው አሪፉን አገኛለሁ ብዬ አላስብም። ግን አትሊስት የሚሰራ እሺ ያው ብዙ ሪሰርች እያደረኩ እየገዛሁ ያለሁት ስለ አሊባባ ለቅላችኋለሁ ካልኩኝ ኦልሞስት ስለቆየሁኝ ቶሎ እንትን ልበል ነው። በአይፎን ኬዝ ነው አሪፍ። እሺ 500 ምናምን ብር ነው። ኢቭን ባይሆን ራሱ ማለት ነው ለኔ እንደገዛ ነው የ3000 ብር እንትን በ500 ብር አግኝቼ እኔ ትልላላችሁ እንዴ? እሺ የፈለኳቸውን ቻርት ላይ አስቀባቸው እንደምታያቸው ናቸው። እዚህ ጋር ምንድነው ላይት አለች። እዚህ ጋር እንትን አለ ስታንድ ያለው ላይት ማይክ ከዛ ኤርፖድ እና ይሄኛው አላወኩም ነበረ ሺፒንግ ፊ እንዳለው ማለት ነው። እዚህ ጋር የ4000 ሺፒንግ ፊ ያለው ቶታል የመጣው 11000 ብር ነው። ስለዚህ እቺኛዋን ላጥፋት እንዴ ስልክ ስላስከ አይታየኝም። አንዴ ቀይ እኛ ተጥፋ። ስለዚህ ወደ 5000 ብር ወረደ ማለት ነው። ሺፒንግ ፍሪ ሆኖ ማለት ነው። ከላይቶቹ ደግሞ ሁለት ላይት ያመረጥኩት አለ እዚህ ጋር አንድ ባለ 1000 ምናምን ብር አለ። ሁለተኛው ደግሞ እቺኛው ናት ባለ 1700 ብር only one left ይላል። ስለዚህ አንዱን መቀነስ አለብኝ። ኦፕስ ፒሲ ወርቀ ነበር። አንዱን መቀነስ አለብኝ። ማይቀነሰው እቺኛው እንትና ላይቷ አትቀነስም። ስለዚህ ይሄኛው ነው የመረጥኩት። እንደምታዩት ላይት አክሰሰሪ አብሮታል ብሎኛል። so let's remove this
ቶታል የመጣው 4200 ብር ነው። ሺፒንጉ ፍሪ ነው እንደምታዩት። አይ ቲንክ ኤርፖርቱ መጀመሪያ ስመርጥ 1000 አልነበረም። ለምን እዚህ ጋር ሲመጣ 1000 እንደሆነ አላውቅም። ይሄ 1600 ሆኗል። ማይኩ ያስፈልጋል። ይሄ ግን ግዴታ አይደለም። ማይኩ ግዴታ ያስፈልጋል። ይሄም ግዴታ ያስፈልጋል። ይሄ ግዴታ አይደለም። ስለዚህ ማይክ እና ስታንድ መጀመሪያ ኦርደር ላድርግ። መጀመሪያ ላይ 300 ምናምን ብር ነበር። ለምን ተጨመረ አላውቅም። እንደምታዩት 80% ጠርፎ ነው 500 ምናምን ነበር። ወደ ካርት ሳስገባው ደግሞ ስንት ይሆናል? 1800 ብር ነው የሚለው 2700 በአጠቃላይ ይመጣል። ኦኬ አሁን ምን ገባኝ? ዌልካም ዲሊን የምጠቀመው በአንድ ፕሮዳክት ብቻ ነው። ገብታችኋል? ከአንድ ፕሮዳክት በላይ ዌልካም ዲሊን አልጠቀምም። ስለዚህ ይሄ አሁን ኦልሞስት ወደ 2000 ነው የምከፍለው ማለት ነው። ከዚህኛው በላይ ከስታንዱ በላይ ደግሞ እኔ የምፈልገው ማይኩ ነው። ማይኩን በ500 ብር ነው ያመጣልኝ። እንደምታዩት ዌልካም ዲሊን እዚህ ጋር ነው ብቻ የምጠቀመው። ሲቀጥል ደግሞ ይሄኛው ዌልካም ዲል ባይኖረው ዝም ብሎ ላይት ነው። ይሄን አንድ ላይ ኢንክሉድ ይሁን አጠቃላይ 905 ብር ይመጣል ማለት ነው። ሁለቱ ላይቶች ማለት ነው። ይሄን ደግሞ በዌልካም ዲል መጠቀም አልችልም። ይሄ ኦሬዲ በ1000 ብር ኢትዮጵያ ውስጥ ማግኘት እችላለሁ። ይሄን ደግሞ ከዚህ በረከሰ ዋጋ ኢትዮጵያ ውስጥ ማግኘት እችላለሁ። እንደዚህ ኳሊቲ ባይኖረው ማለት ነው። ከዚህኛው ስለዚህ ማይኩ ሞር ያስፈልገኛል እና ሁለቱን ፔ ያደርጋለሁ። የምከፍለው እንትን ነው ቪዛ ይለኝ ማስተር ካርድ አይደለም ያ ማስተር ካርድ መሰለኛል። ማስተር ካርድ ክሬት ማድረግ እችላለሁ። ስለዚህ በሱ ከፍላለሁ ማለት ነው። ማስተር ካርድ ክሬት ማድረግ እችላለሁ። በሱ ከፍላለሁ። ዴሊቨሪ ካልሆነ ደግሞ ሪፈንድ ማግኘት እችላለሁ። ስለዚህ ብዙ የሚያሰጋኝ ነገር የለም። አንዳንድ ነገር ልጨማምር መሰለኝ። ጨማምሬ አንዳንድ ነገር አሳያችኋለሁ። ሜቢ ከዛ ጋር ከመጣ አንድ ላይ ይምጣ ምናምን ነገር የሆነ ለፈንም ምናምን የሚሆኑ ነገሮችን ኦርደር አደርጋለሁ። እነሱን ልፈልግና ወይት እና ጋይስ እቺ ማይክ ናት። ያው ቤስት ማይክ እኔ የምፈልጋት ለብዙ ታይም ማለት ነው። እቺ ማይክ ናት። ግን ያው ካወቃችሁት ኢንፍሉዌንሰሮች የምታውቁት ከሆነ ቪዲዮ የምትሰሩ ሰዎች ታውቁታላችሁ። ይሄ ማይክ ኦልሞስት 33000 ምናምን ነገር ነው። ሜቢ ዲስካውንት ካለው ብዬ ነበር የገባሁት። ግን ሚራሩ ነገር አይመስለኝም እንዳለ ነው ያስቀምጡት። ስለዚህ የፕሮባቢሊቲም ስላለ የሚያዝብኝ ነገር ምንድነው የሚባለው አታችሁታላ ወደ 137000 ቲኛው ማይክ ናት። በጣም ያው የምታውቁ ሰዎች ታውቁታላችሁ እንዴት እንደሚከበርለት 100 ምናምን ሺህ 71000 30000 ሰከንድ ራሱ የለውም እንዴ በለው ስንት ፐርሰንት ያቀርሰው እንዴ አየር ላይ ሺፒንግ ፊ አይኖር እንጂ አየር ላይ ነው ኦርደር ማድረግ በእውነት ነው ብላችሁ የሆነ አይኔን አላሽ የዚህ ሰከንድ ራሱ አንደኛ ነው ለኛ ሺፒንግ ፊ የለውም። ስለዚህ እቺና አድን አርጋትና ወደ ቻርት ውስጥ ገብቼ እንደ ሪፍሬሽ አድርገው አየር ላይ ነው ኦርደር ማድረግ ምን ጥርጣሬ የለውም። ስለዚህ 5000 ምናምን ነገር ነው የመጣው። ይሄ ያለ እንትኑ ነው። ዋጋው ኖርማል 2200 ነበር። ያኛው ዋጋው ስንት ነበር? ይሄ 1000 ምናምን ነገር ነበር። ስለዚህ ይሄ 2000 ምናምን 93% ቀንሶ ነው። አሁን ነው ጥራቱ ተመሳሳይ አይሆንም ኦብቪየስሊ ግን ይሻለኛል። ስለዚህ አንዴ ድጋሚ እኔ ራሴን አለምነው። ይሄ ማይክ ነው። ሪቪው 1 ነው የተሰጠው። በቃ ያ በቃ አንድ ነው። የሸጠም ሰው ሪቪው 1 ነው የተሰጠው ስታር። ስለዚህ
I'm sorry buddy ይሄ አይሆንም ይሄን አንዴ ደግሜ ይለው በቃ እቺኛው አንድ መርጫለሁ እቺኛው መርጫለሁ ሁለቱን ይሄ መርጫለሁ ሌላ ደግሞ አንዴ ቆይ ኤርፖርት ካገኘው ማይረባም ቢሆንም ኤርፖርት ዝም ብዬ ልፈልግና ዌልካም ዲዲ እንኳን አንዴ ተጠቅሜበታለሁ በዚህኛው ማይክ ስለዚህ ይሄኛው ማይክ 500 ካገኘው ይሄን በ300 ካገኘው ተቀራይ 900 ብር ነው ይሄ ላይ ተራሱ ለምን የገዛውት እንደሆነ አላውቅም ከዛ ምን አይቻለ እሺ ሌላ መጨማመራቸው ነገሮች አንድ የመጨረሻ ነው ማሳያችሁ በቃ ኦኬ በቃ ስለዚህ እና ሁለቱን እንትን ነው እኛውን ማይክ እና ስታንድ ወይም ደግሞ ስታንድ ምን ላረጋ ሲባለው ሌላ ኢሜል ከፍቼ በሌላ አካውንት ማለት ነው በዛ ኦርደር ለማረጋ ሲባለው በዌልካም ጊፍት ስለዚህ እኛውን ትቼ አንዷን ብቻ ለዛ ለጊዜው ባንዱ ሞክራለሁ ማይክ ማለት ነው እና ኢን ኦርደር ማረጋው የምከፍልበት መንገድ ደግሞ ለምሳሌ መጀመሪያ ግን እንትኔን ሴትአፕ አርክ የት እንደምቀበል ማለት ነው አሁን ምን አረጋለሁ ቪዲዮን ሙሉ ሪከርድ አላደረግም ግን ማስተር ካርድ ከፍታለሁ አንደኛ ሁለተኛ ደግሞ ምንድነው ስሙ ሺፒንግ አድሬስ ምናምን ነገር አስተካክላለሁ ሺፕ የሚሆንበት ማለት ነው ይሄኛው ምክንያቱም እንትን አላስገባውም አድሬስ ሺፒንግ የሚሆንበት አድሬስ አላስገባው እሱን አስገባለሁ ከሱም ተቀጥሎ ደግሞ ማስተር ካርድ ከፍቼ እሱ ጋር ሲደርስ ቪዲዮውን ቀጥላለሁ ማለት ነው እስከዛው ከለናንተ አሁን ፖዝ ሆኖ ባንድ ወደዛ ነው የሚለው ለኔ ግን ብዙ ሰዓት ይፈጃል 1 2 3 እሺ ያው ቪዛ እንትኑን አስገብቻለሁ ሁሉ ነምበሩ ማለት ነው አድሬስ የዛጋ እንዳለ ነው አሁን ፔላርክ እስቲ ምን እንደሚያመጣልኝ አብረን እንግዲህ ማስተር ካርዱን ይሄ ሜተድ ከዚህ በፊት ተጠቅሜ አላውቅም ለዚህ ስም ነው ኦፕን ያደረኩት ኦኬ ታዩት ነው ኤቭሪቲንግ እንዳለ ነው ማሳያችሁ አንድ ነገር እንዴት ነው አልገባኝም እንደሚል ሰሚት አፒል ከዛ እንትን ነው ኦኬ ቻርጅ ላልሆንኩም እያለኝ ነው ካርዱ እንትን እያለ አይደለም መሰለኝ እስቲ ደግሜ እንትን ልበል ደግሜ ፌል አድርጓል የመጀመሪያው ሙከራዬ ኦሬዲ ከፍቼ ነበር እንትን ማስተር ካርድ እሺ ብቻ where is it almost sold out ይላል እሱ አይደለም ገዛውት እንዴ አልገባኝም ያናዳል እንግዲህ ካልሰራ ስጭጋ ነው ኦኬ አልከፈልኩም ስቲል እሺ አዲስ ማስገባ እስቲ ማስተካከሉ እሺ ያ ኦኬ ማስገባ ነበር እዚህ ያያችሁ ጠብቁኝ አንዴ መልሰሳለሁ እሺ payment failed እያለኝ ነው the payment for this order is unsuccessful and you cannot okay you have not been charged please try another card or payment method if you still experience issues kindly contact ምናምን ነገር ስለዚህ ኦፕን ያደረኩት ማስተር ካርድ እየሰራ አይደለም ማስተር ካርዱን የተጠቀምኩት ከእንትና ነበር የሆነ ቪዲዮ አይቼ ነበር ያ I don't want to say his name በቃ እሺ ብቻ ቪዲዮውን አሳያችሁ ነበር እሱ ማስተር ካርድ እየሰራልኝ አይደለም
ቴሌግራም ግሩፕ ላይ እንትላቸዋለሁ ልክላቸዋለሁ ያልሰራው እንትን ማለት ነው ቻናል ላይ ያልሰራው ማስተር ካርድ አክቹአሊ ለምን ማስተር ካርድ ቪዛ ነው ክሊር ዲፈረንሱን የማስተር ቪዛ አይደል ነው ሜቢ ቪዛ ማስተር ካርድ ነው አላውቅም ብቻ ተጠቅሜ ስለማላውቅ ኦፕን አድርጌ ነበር 1000 ምናምን ብር ከፍዬ ማለት ነው ምን ያለኝ ነው please try another card or payment method ያ ማለት ሌላ ማስተር ካርድ ክሬት ማድረግ አለብኝ I think Bybit ማስተር ካርድ ይሰጣል መሰለኝ ስለዚህ ሳላይ ድጋሚ መክፈቴ ነው I have no choice እስቲ እሱ ማሰራም ካለኝ ሌላ አልሞክርም አሁን በባይቢት ማስተር ካርድ እሱ ሞክሬ መጨረሻ እስቲ እመጣለሁ ጋይስ ሰዓቱ ላያችሁ 10 ሰዓት ተኩል ነው እንግዲህ በጣም አስቸግሮኝ ነበር ማስተር ካርድ ያው ቪዲዮ ላይ የምታዩት ዩቲዩብ ላይ የምታዩት ማለት ነው ይሄ ማስተር ካርድ ላይክ ልክ ነው ምናምን ነገር በዚህ ተጠቀሙ አብዛኛው ሰው ይላችሁ አትስሙ እሺ ያኔም ሰምቼ መጀመሪያ $10 ነበር ያስከፋሁት ከዛ ትራንስፈር ሳረግ ከዚህ ይቆራረጠ $6 ብቻ ቀረ ቀደም እንዳያችሁት በዛኛው ማስተር ካርድ ቪዛ ነው ክሊር አለልኝ ቪዛና ማስተር ካርድ ብቻ ልዩነታቸው ስለሱ ሪሰርች አደርጋለሁ ኤኒዌይስ በቪዛ ኮሜንት ላይ አስቀምጡልኝ ሜቢ ዲፈረንሱ ላይ ነው ይችላል ኤኒዌይስ በዚህ ማታ ስጫውን ሰው ቢሰማኝ ምን ይላል ጩጩ ይያሪ ነው በጣም አናዱኛል ብቻ $10 አስገብቼ ቆራርጦ $6 አደረገው ከዛ በቃ $6 አልፈልግም ብዬ ዊዝድሮ ላደረገው ስሞክር $6 ሙሉ ዊዝድሮ ማድረግ አልችልም $1 መቀመጥ አለበት $5 ነው የሚሆነው ማለት ነው አለኝ ታኩት እሱን ሌላ ጊዜ ፊገር አውት አድርጋለሁ ብዬ ከዛ ባይቢት ላይ ማለት ነው እሱ ላይ ማከፈትኩኝ ስለዚህ ማስተር ካርድ መክፈት ከፈለጋችሁ በሱ እንትን በሉ በሱ ይሰራልኝ አሁን ላሳያችሁ ኦሬዲ እንትን ብያለሁ ከፍዬ ማይክ ነው ያዘዝኩት ማይ ኦርደር ውስጥ ነው ወይት ያ ቹት ቱ ሺፕ የሚለው ቺናት እንዳያችሁት ነው ቶታል 700 ብር ነው የ3000 ምናምን ማይክ ነው በዲስካውንት ዌልካም ዲስካውንት ደግሞ ያው በጣም ያስቸግራችኋል ማለት በመጀመሪያው ኦሬዲ እስከመጨረሻው ፊኒሽ ካላደረጋችሁት መሃል ላይ ቀርታችሁ ምናምን ነገር ትንሽ እንትምትሉ ከሆነ ማለት ነው ቀጣይ ስትሞክሩት የሆነ ዊርድ የሆነ ኖቲፊኬሽን ያመጣላችኋል ኩፖኑ ኦሬዲ ዩዝድ ሆኗል ያ አይተም ምረጡ ምናምን ነገር ይያል ያለፋችኋል በተለያየ በኢሜሉን ዲሊት አድርጌ ሞከርኩኝ አልሰራም አለኝ ከዛ ኔትወርኩን ሙሉ አንድ የዋይፋይ ኔትወርኩን ብሎክ አደረገብኝ ከዛ ያለኝ አማራጭ በሌላ ስልክ ነበር በሌላ ስልክ ገብቼ በሌላ ኢሜል ገብቼ በሌላ ኔትወርክ ማለት ነው እንዳዲስ ከፍቼ ለተኛ ሰው እንቅልፍ አልወስደዋለኝ በእውነት ነው የምላችሁ በጣም ለስላዝ እንቅልፍ በጭራሽ አልወስደዋለኝ ቁጭ ብዬ እንትን ያልኩት ከዛ ተነሳው መልሼ ድጋሚ እንትን አገባሁ ይሄ መጀመሪያ ከተጀመረች ኮና 500 ምናምን ብር ነበር እሱ ዲስካውንት አምልጦኛ ያኛው ማይክ ማለት ነው ይሄ ያኛው ማይክ ስንት ነበር 3000 ነበር ይሄ 3500 ነው በዲስካውንት 700 ስለዚህ እንግዲህ ያው እንደምታዩት ቱ ሺፕ ነው ኦሬዲ የተከፈለ ነው ፔይድ የሆነ ነው ስለዚህ አድክሞኛ ወራት ነው ብላችሁ ለአንዳንዶቹ ቀላል ነበር ግን ማስተር ካርዱ በተለይ በጣም ያናደደኝ ስለነበር ማስተር ካርዱን ብሩን ሪዲም ለማድረግ በ24 ሰዓት ውስጥ ምናምን ነገር ነው ያለኛለው ስለዚህ አሁን ኦርደር አድርጌያለሁ ወይት ቪዲዮ ነው ወደፊት ላዝሮና ለቀቅ ብቻ ኦርደር አድርጌያለሁ ከኔ የሚጠበቅ አሁን ያ ሜሴጅ ላክልኛል ከዛ ፖስቴጅ ይቀበላለሁ አይሆፕ ኳሊቲ ያለው ተስፋ አደርጋለሁ እሺ ከምሽቱ 10 ሰዓት ነው ትንሽ የቀረችው ቪዲዮ ለቅረጽ ብዬ ነው ላይክ ልንቀራችሁ ነገ አፕሎድ ስለማድረገው ማለት ነው እና በጣም ብዙ ስህተቶችን ሰርቻለሁ እነዚህ ሰራኋቸው ስህተቶች ቀጣይ ቪዲዮ ላይ ስህተት ብዬ ማለት ነው እንዳሰሩ ብዬ ስህተት ብዬ ቪዲዮ ሰራላችሁ ቀጣይ ላይ ኦሬዲ ኦርደሩ እየመጣልኝ ነው ኦርደር አድርጌያለሁ ስለዚህ ቀጣይ ቪዲዮ ላይ መጀመሪያ የሰራው ስህተት ነግራችኋለሁ
ከዛም በኋላ እቃው ደግሞ ሲደርስ እሱን ደግሞ አንቦክስ እያደረግንም እቃውን እናያለን ኳሊቲው ምናምን ነገር ቼክ አደርጋለሁ ማለት ነው ለሱ ደግሞ ሰብስክራይብ አድርጉ እንድታዩ ከፈለጋችሁ ሁላችሁ ሰብስክራይብ አድርጋችሁ ብዙ ተስተርቻለሁ አንድ ማስተር ካርዶች አናደውኛል ስለሱ ላይክ ዲፕሊ ቀጣይ ቪዲዮ ላይ እናወራለን ያ ይሄ ነበር ቪዲዮ የሚመስለው just በፒሲው እንዲ ሪከርድ ያደረኩኝ ከምጨርስ እንዲ አንዴ ካሜራዬን አስቀምጬ የቻው ልበላችሁ ይሄ ነው አዳቻለሁ